እጅግ የሚያሳፍር አንድ ዜና ይዤላችሁ መጥቻለሁ። እስከ መጨረሻው ተከታተሉኝ። በደንብም ሼር ይፈልጋል። ይሄ በምስሉ ላይ ወይም በቪዲዮ ላይ የምትመለከቱት አማር ይባላል። በቅርጽ ውድድር ከ2 ሳምንት በፊት አንደኛ ወጥቶ ነበር። በውድድሩ ማጠናቀቂያ ላይም ስጁድ ወርዶ አላሁ አክበር ሲባል ነበረ። የእሱ ጓደኞች፣ ቤተሰቦች፣ ወዳጆቹም አብረው ተክቢራ ሲሉ ነበረ። እጅግ የሚያሳፍር ዜና አሁን እየተሰማ ይገኛል። እናም በትላንትናው ዕለት ድንገት አንድ ውድድር አለብህ ና ተብሎ ተጠራ። እሱም ሳይዘጋጅበት በዛ ውድድር ላይ ተገኘ። ገና ውድድሩ ከመጀመሩ 1 ደቂቃ ሳይሞላው ከውድድሩ ተባረሃል ተባለ። የሚገርመው ያኔ ከ2ኛ እስከ 12ኛ የወጡትን አሳልፈው ያኔ በሚገርም ብቃት አንደኛ የወጣውን አማርን ተባረሃል አሉ። ይህም የሆነው ያኔ ስጁድ ስለወረደና የአላህን ስም ከፍ አድርጎ ስለተጣራ ነበረ። በውድድሩ ሙሉ ዳኞች የተሳተፉ ሳይሆን በአንድ ሰው ፍላጎትና በአንድ ሰው ትዕዛዝ ነው ይሄ የሆነው እየተባለ ይገኛል። እሱም በለቅሶ ታጅቦ 6 ወር የለፋሁት ለዚህ አልነበረም፣ ፍትህ እፈልጋለሁ፣ ሁሉም ፍትህ እንዲጠይቅልኝ እፈልጋለሁ ይላል። ቪዲዮውን ከላይ እጋብዛችኋለሁ አጠር አድርጌ። ነገር ግን ይሄ ቪዲዮ የደረሳችሁ በሙሉ ከሌላው ጊዜ በተሻለ መልኩ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያረጋችሁ ዲዩት እያረጋችሁ አዳርሱት ፍትህ እንዲያገኝ ዘንድ። እኔ 6 ወር የለፋሁት እቺን ሞመንት ለማግኘት ነበረ። ሞመንቱን ተነጥቄያለሁ ማለት ነው። እንዴት ማስመለስ እንዳለብኝ ራሴ አውቃለሁ። የዛሬ 15 ቀን አንደኛ ወጥቼ ነበር፣ ሁላችሁም ታውቃላችሁ። ግን ዛሬ የዛኔ ተወዳዳሪያቸው ከነበሩ ከ2 እስከ 12 የወጡ ልጆችን አሳልፈው አንደኛ የወጣሁትን እኔን 1 ደቂቃ በማይሞላ ሰዓት ውስጥ አስወጥቶኛል። ውድድሩ የግለሰብ አልመሰለኝም ነበር። በዳኞች እንጂ በአንድ ዳኛ ውጣ ገባ ለመባል አልነበረም የመጣሁት። ስፖርተኛም ማያከብር ስርዓት የሌለው የወረደ ሰው መሆኑን እኔ ብቻ ሳልሆን እዛ የነበረ ሁሉም ከትንሽ እስከ ትልቅ አይቷል። እዚህ እናንተም እንደምትመለከቱት ነው። ስፖርት ፌዴሬሽን ይሄን ነገር መመልከትና እንደ ቀልድ ማየት የለበትም። ለእኛ ተወዳዳሪዎች ለከፈልነው መስዋዕትነት ዮናስ ብቻውን በፍላጎቱ የሚዳኝበት መድረክ መቅረት አለበት። አመሰግናለሁ።